እውነት አሸንፋለች። የቀድሞ የሐዋሳ ከተማ ከንቲባ የተከበሩት ረዳት ፕሮፌሰር ጸጋዬ ቱኬ ባለፉት 2 ዓመታት ሲታገሉለት የነበረው የፊት ትግል ቡድን ተጠናቋል። ያስታውሳሉ? ከዚህ ቀደም የጸጋን ጠላፊ አሳዶ ለፍርድ ያቀረቡት እኚህ ታታሪ ሰው በትላንትናው ዕለት ፍርድ ቤት የ13 ዓመት ፍርድን በይግባኝ ጥፋተኛ አይደሉም በማለት በነጻ አሰናብቷቸዋል። ለዚህም ረዳት ፕሮፌሰር ጸጋዬ ቱኬ ይህንን መልእክት አስተላልፈዋል። ከሁሉ አስቀድሜ በነገሮች ሁሉ ከፊቴ እየቀደመ ለደገፈኝና ነገርን ላከናወነልኝ ለልዑል አምላክ ክብር ምስጋና ይድረሰው። በሕይወቴ ያለፉት 2 ዓመታት በብዙ የተፈተንኩባቸው በብዙም የተማርኩባቸው ድንቅና ታሪካዊ ጊዜያት ነበሩ። በእኚህ ጊዜያት ሁሉ ከጎኔ ሳትለዩ ለደገፋችሁኝ፣ በአካል ለጠየቃችሁኝ፣ በየቤተ እምነቱ ለጸለያችሁልኝ፣ ለሕግና ለእውነት ለቆማችሁ የሕግ አካላት የፊቴና ለሪቴ በመወገን በየማህበራዊ ሚዲያ ድምጽ ለሆናችሁልኝ ለሐዋሳ ከተማ ነዋሪዎች፣ ለመላው ለሲዳማ ሕዝብ፣ ለውድ ኢትዮጵያውያን ስለ ቀና አብሮነታችሁ እግዚአብሔር አምላክ ያክብርልኝ። ምስጋና ለፈጣሪ ድረሰውና በትናንትና ዕለት በሰላም ወደ ቤቴ ገብቼ ከልጆቼ ጋር መቀላቀልን አስመልክቶ በአካል በመገኘት በየማህበራዊ ሚዲያ በስልክና በያላችሁበት ሆናችሁ በሀሳብም ጭምር የደስታዬ ተካፋይ ለነበራችሁ በሙሉ ክብረት ይስጥልኝ። ይህ ለሁላችንም ትልቅ ተስፋ የሚሰጥ ክስተት ነው። ፊቲ ስጓተት እንጂ እንደማይቀር እውነትም ሁሌም እንደምታሸንፍ ማረጋገጫ ነው። ፊትና እውነት ከደጃችሁ አትጥፋ። ሚኪ ታቦር አዲሱ ቻናሌን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።